ዘይቱን ምንድን ነው የሚባለው በእንግሊዝኛው? ጻፉት ኮሜንት ላይ። ኦሊቭ ኦይል ነው ምናምን የሚባለው እሱ አሙቀውና አሙቀህ በፍንጃል ነገር ምናምን አድርገ ወገብ እንደዚህ ስትታሸው ወዲያው ነው የሚጠፋው። የሚገርም ይሄኔ በቃ ምንም ፔን አይኖረኝም። እና 2-3 ነገሮች በጣም እኔ አሁን ከሚሰጠው ፊዚዮቴራፒ ዝም ብሎ ገንዘብ መጨረስ ነው እንጂ ምንም እኔ በፊዚዮቴራፒ ያገኘሁት ጥቅም የለም እውነት ለመናገር። እንዲያውም በጣም ታዋቂ የሚባሉ ሐኪሞች ሁሉ ይጃለሁ፣ ግን ምንም ያገኘሁበት ነገር የለም። ከዛ በላይ ግን ልክ አሁን እንደነገርኩ ይሄ ኦሊቭ ነው ምናምን ያሉ ዘይቱን የሚባለው እሱ ራሱ ሰው ነግረውኝ ነው። በጣም ለውጥ ሰጥቶኛል። አብሽም በደንብ እንደዚህ በውሃ ለውሰ በደንብ ሳይቀጥን ማለት ነው። እዛ ጀርባህ ላይ እንትን ስታደርገው ስታቆየው 1 ቀን 2 ቀን ምናምን ሳትፈታው በፌስታል በደንብ አድርገህ ጠምጥመህ ምናምን እሱ ራሱ በጣም ትልቅ ለውጥ አለው። እና ደግሞ ሙቋ ለብ ያለው ነገሮች የሚገርም ጊዜያዊ እንትን የሚሰጠኝ ለምሳሌ ስኳት ምናምን ሳደርግ ስኳት ዝቅ ማለት በቃ ከተወሰነ በኋላ ለጊዜው ይለቀኛል። በኋላ ላይ ግን በተለይ ደግሞ በተቀምጬ ስነሳ እንደገና ይመለሳል። እና አሁን ለመጨረሻ ጊዜ ገና የዛሬ ሳምንት ነው ኤምአርአዩ ምናምን የጨረስኩትና ውጤቱን ምንትን ያልኩትኝ እና በቃ ስፔሻሊስቱ ራሱ በቃ የሚለው ጠፋው። በቃ ምን ሁሉንም ነገር አየሁትኝ። እንደውም ያንተን እንትን እያልኩ ነበር ስነግር የነበረው ያንተን ቪዲዮ ስላየሁኝ ምናልባት ቫይታሚን ዲፊሽንሲ ከሆነ ቫይታሚን ዲ ምናምን ነገርኩትኝ። ኦኬ እሱንም መርመር እንችላለን፣ ግን ቢመረመረም ባይመረመረም ስለማይጎዳቸው ትውሰድ ብሎ ብዙ ሰፕሊመንት ምናምን ሁሉ እንትን ሰጠኝ። ቫይታሚን ዲ3 እና ቫይታሚን ነው ቢ1 ቢ6 ቢ12 ምናምን ነገር። አሁን እሱን ገና አርብ ነው የጀመርኩትኝ። ከዛ ተጨማሪ ደግሞ አሁን ነርቭ ችግር ባይኖርም ዝም ብሎ ለነርቭ የሚሆን ነገር የሆነ ዝም መድኃኒት ሰጠኝ፣ ማታ ማታ የሚወሰድ እሱ ደግሞ ኤግዛክትሊ አሁን እሱን ወስጄው ሳድር ጠዋት ስነሳ በቃ ኖርማል ሆናለሁ። ከዛ በኋላ ላይ ምን ሆናለሁ? ተቀምጬ ስነሳ እንደገና ይመለሳል። ተመሳሳይ የሆነ አሁን ሌሊት ምናልባት እስክተኛ ያለው ሰዓት ነው። በጣም ማታ ላይ እስክተኛ አካባቢ እሱ ራሱ አቀማመጤ ካላስተካከልኩ ነው። አሁን እኔ መሬት ላይ ብቀመጥ አያመኝም። ለምን? መሬት ላይ ደረቅ ስለሆነ። አሁን ሶፋ ላይ ምናምን እንደዚህ ትንሽ ስትቀመጥበት ወደ ውስጥ የሚገባ አይነት ነገር ከሆነ ግን የሆነ ስሜት ይሰማኛል። በቃ ይሄ በጎን በቀኝ እንትን ሽንጤ አካባቢ የሆነ የሚሰማኝ ነገር አለ። ይሄ ነው ብለህ ልታስረዳው የማትችለው አይነት ስሜት እና ይመስለኛል በደንብ እንትን ማድረግ ነው። ቤት ውስጥ ነው በቃ መከታተል የምችለው እንደዚህ አይነት ነገሮች። በተቻለ መጠን ደግሞ ያው ሙሉ ምርመራ ማድረግ ለማወቅ ግን ደግሞ አሁን ያልኩ ነገሮች አንዳንድ ጊዜ በባህላዊ ምናምን የሚደረጉ ነገሮች ልክ አይደል ምናምን የሚባልና ግን ለውጥ የሚሰጡ ነገሮች ደግሞ ታያለ። እንግዲህ መሬት ያሻለኝ ነገር ካለ እነግርሃለሁ። ስንት ጊዜ እንደተፈለኩ መሲን ራሱ ባለፈው ገብቼ በዚህ ዝም ብዬ ብሬክስን ብልስ ነገር የለኝ ምናምን አልኳትኝ፣ ታስታውሳለች። እና ለእሷም ጽፌላታለሁኝ። እና ቴንኪዩ ብሬክስ፣ እንግዲህ ለአንተም ምሕረቱን ይስጥህ። አሜን አሜን። ወንድም ከፈጣሪ ጋር እስኪ እንግዲህ ህመሙ ስለማውቀው ነው ያስገባው። ኮሜንት እንዳየው ነው ያስገባው። እንዲህ እኔ እውነት እንደው ከዚህ በኋላ እኔ በዚህ ላይ ብዙ ሰዎችን እንደው መርዳቱን ልንፈልገው የምሬን ነው የምልህ። እና እኔ በእውነት እኔ ከዚህ በሽታ ከዚህ ህመም ብድን አላቅም። በቃ ላይክ ዴይ ቱ ዴይ ነበር ቪዲዮ የምሰራው። በቃ ማለት በዚህ ህመም የተጠቁ ብዙ ሰዎች እንዳሉ ይታወቃል። ምንም ጥያቄ የለውም። 100 ሰዎች ካሉ ከ100 ሰው 70% የእንደዚህ አይነት ህመም ተጠቂ ነው። እና ብዙ ጊዜ ሰዎች አናውቀውም። ጀርባችን እንደዚህ ያመመኝ እንደዚህ እያደረገኝ ነው ምናምን እንላለን እንጂ እኔ አሁን ጎንበስ ብዬ ጫማዬን ማሰር አልችልም። ቁጭ ብዬ ነው እንደዚህ ጫማዬን ማስረው። የሆነ ነገር ሳነሳ ቁጭ ብዬ እንደዚህ ተቀምጬ በእግሬ ነው እንጂ እንደዚህ በጀርባ ጎንበስ ብዬ ምናምን ማንሳት አልችልም። የሆነ ነገር ይሰማኛል እና በጣም ከባድ ነው። እኔ ጋር እንደዛ ነው። ፈጣሪ እንግዲህ ይማረን። አዲስ ነገር ካለ አብዴት አደርግሃለሁኝ። ቴንኪዩ በጣም አመሰግናለሁ። ያክብረልኝ። ቴንኪዩ
ጋይስ ያው ይሄ ህመም በጣም ከባድ ነው እና እኔ ሪሊ በቃ ሰው ይሄ ህመም አመመኝ ምናምን ሲለኝ በጣም ነው በቃ ማዝነው። ልክ ምክንያቱም እኔ ጋር ያለውን ስሜት ስለማውቀው ስለምረዳው ሰው ደግሞ እንደዚህ አመመኝ ምናምን ሲል በጣም ማዝናለሁ እና በተቻለ መጠን ደግሞ ለውጥ የሰጠኝን ነገር በሙሉ አሳውቃለሁ፣ ለሰው እናገራለሁ። እና ፊዚዮቴራፒ በቃ እኔ ለጊዜው ነው ግን የሆነ ክትትል የሚያስፈልገው ይመስለኛል። ግን በጣም ሳስበው የሆነ ነገር እየተጠቀምክ ከዛ ነገር ለማገገም ለየሆነ ነገር ስትጠቀም በጣም እረፍት መውሰድ አለብን። ያ ወጌሻ ራሱ ያለኝ እንደዛ ነው። አሁን እኔ እንደዚህ ባደርግልህ አንተ ተመልሰህ ወደ ከባድ ስራ የምትገባ ከሆነ ትርጉም የለውም ብሎኛል። እና ግን እረፍት የሚኖረው ከሆነ ግን ችግር የለውም አለኝ። አላቅም እዛ ሂደው የዳኑ ሰዎች አሉ። በጣም የሚገርመው ነገር ኤቭን ከአሜሪካ ድረስ ሂደው ምናምን ነገር በጣም ብዙ ሰዎች ምናምን እንደዳኑ ሰምቻለሁ። ይሄ ደግሞ የቅርብ ወዳጅ የታመመ ነበር፣ እሱም እዛ ሂዶ ድኗል። ግን የኔ አላቅም እኔ ቀለል ያለ ስለሆነ ነው መሰለኝ። እኔ ቀለል ያለ ስላችሁ ለእኔ ፔኑ ለእኔ ከባድ ነው፣ ግን ህመሙ ግን በኤምአርአይም ስታይ ከባድ አይደለም። ላይክ ለሰርጀሪ ኦር ለምናምን የሚያደርስ አይነት ነገር አለ። ሎው ፔን ነው የሚለው። ግን በቃ አቀማመጤ ካላስተካከልኩ ኢቭን እንደዚህ ብዬ የሆነ ስልክ ሳይ እንደዚህ ቀጥ ብዬ ካልተቀመጥኩ ሶፋ ላይ የምቀመጥ ከሆነ ምናምን ነገር ህመሙ ይጨምራል። እሺ እና ያው መላ ያገኛችሁበት የተፈወሳችሁ ካላችሁ ደግሞ አሳውቁ። እኛም እንፈወሳለን፣ ሌሎችም ሊፈወሱ ሰበብ እንሆናለን። እንግዲህ እኔ ወገቤ ነው ዲስክ የተባልኩ የእናንተ ስሰማ ደግሞ ሰውነት የተንቀጠቀጠ አስገባል። እስኪ ነይ ግቢ የኔ እናት፣ መግባቱ ሳስገባሽ አለው። ባይዞ በጣም በርካታ ሰው የዲስክ ታማሚ ነው ስለማያውቅ ስለማይመረመር ቼክ ስለማይደረግ ነው እንጂ 80% የሚሆነው አሁን እዚህ ላይቭ ላይ ያለው ሰው በሙሉ ቼክ ቢደረግ በእርግጠኝነት የሆነ ነገር ይገኝበታል። ሁሉም ወገቤ ታመምኩ እንደዚህ ሆንኩኝ ቆረጠኝ ይላል። ሰላም እንዴት ነች? ሰላም ነው አለን ሁሉ መልካም እግዚአብሔር ይመስገን። በእውነት ምሕረቱን ይላክልህ ማርያም። በጣም ነው የሚያሳዝነው። ግን ያንተን ስሰማ ደግሞ በስመ አብ ቀለል ብሎ ነበር የታየ። ያንተን ስሰማ ሰውነቴን የተንቀጠቀጠ ገብርኤል ያ በጣም ከባድ ታመመኝ። ያው በሰዓቱ ቤት ሳጸዳ ነው እና መዳም ቤት ነው የምኖረው። ጉንብስ ብዬ ቀና ስል ነው የታወቀኝ እና የሰው ቤት ስለሆነ ብዙ ጊዜ በጥርስ ህመም ሐኪም ቤት ብዙ ጊዜ ስለምትወስደኝ ያን ጊዜ ግን የተሰማኝ ዕለት ግን ዝም ብዬ 3 ወር ሙሉ ወገቤን አስሬ ታጥቄ ስሰራ ነበር። 3 ወር ሙሉ ብሬክስ 3 ወር ሙሉ መቀናትም መጎንበስም አልችልም። ግን የሰው ቤት ስለሆነ ዝም ብዬ ሰራው። በ3ኛ ወሩ ተሻለኝ። ግን ሁልጊዜ ያመኛል እያሳላሰ አሁን በባለፈው የዛሬ ወር ኪዳነ ምሕረት ዕለት በቃ ከውሃ ገብቼ ውሃ ስዋኝ ማለት ነው ጉንብስ ብዬ ቀና ስል በቃ እንደው ጠቅ ነው ያደረገኝ ጠቅ። ከዛ በኋላ ሰውነቴ በቃ ዝም ብሎ መቆጣጠር አቃተኝ። የሆነ ቫይብሬት መነሳትም መቀመጥም መራመድም አልችልም። ውሰጂ ብላት ደግሞ ሐኪም ቤት እቼ አልወስድሽም አለች። በዛ መስራት አልችል ስል ይዛኝ ሄደች ግድ እና ሂጄ ራጅ ስነሳው ምናምን ዲስክ መንሸራተት ነው አጥንትሽ ሳስቷል ምናምን ብሎ የ1 ወር ከኒና እና የሆነ መርፌ ምናምን ወጋኝ እና እረፍት ያስፈልግሻል አለኝ። አንቺ ኤምአርአይ እንዴት እንደማያድ ይኸውልሽ። አሁን ምን አለ መሰለሽ፣ በተለይ ስደት ላይ የምንኖር ሰዎች አሁን እዚህ 800 ምናምን ሰው አለ። ከ800 ምናምን ሰው በእርግጠኝነት ቼክ ቢደረግ 600 ሰው የዚህ ህመም ተጠቂ ነው። ግን ምንድነው ብዙዎቻችን በቃ ጀርባዬ ያመሜ ነው እንደዚህ ተሰማኝ ደግሞ ዛሬ ምናምን ነው የምንለው፣ አናውቀውም። ለምን እኔ ራሱ ረዥም ጊዜ ሆኖኛል እኮ 2 ዓመት ምናምን ይሆነኛል፣ እንዲያውም ከዛ በላይ። ግን ምንድን ነው የምለው በቃ አሁን እንደ ቀልድ አለ አይደለ ስለ ስራው ደክሞኝ ስለምገባ በቃ የዛ የድካም ነው ምናምን እና ልጆች ራሱ ህፃናት ልጆች በእግራቸው ሲረግጡኝ ምናምን ነገር
በቃ ይሻለኛል። እጄን ማነው እግሬን በሙቅ ውሃ ምናምን አድርገው ሲያጥቡኝ ምናምን ሻል ስለሚለኝ በቃ ድካሙ ጠፋ፣ በቃ ተሻለኝ እላለሁ። እንደዛ እያልኩ ስሸውደው ቆይቼ ነው። አሁን ስራም በጣም ከባድ ስራ ነበረኝ። 10 ምናምን ሰዓት የምቀመጥበት ምናምን፣ ለዛ እየባሰብኝ ሄደ። ሲሄድ ግን መጨረሻ ላይ ምንድን ነው ያሉ ይሄ የአጥንት መሳሳት የሚባለው ምንም ጥያቄ የለውም። በምንድን ነው የሚመጣው? በቫይታሚን ምክንያት ነው። ገብቶሻል አይደለ? አጥንታችን ከሳሳ ደግሞ ለዚህ ለሳያትካ የሚባለው ህመም ወይም ደግሞ ለዚህ ለነርቭ ህመም በጣም ትልቁ እና የሚያነሳሳው አይነት በሽታ ነው የአጥንት መሳሳት ማለት ነው። ከዛ የጡንቻ መኮማተር ምናምን የሚባል ነገር አብሮ ይከተላል። ነገሮች ይባባሳሉ እና በጠቅላላ ግን በጣም ከባድ ዕቃ በፍጹም ማንሳት የለብሽም። ያው በእርግጥ ያው ማዳም ቤት እስካለች ድረስ ከባድ ነው፣ ማንም ላይረዳሽ ይችላል። ግን ከጤና የሚበልጥ ነገር የለም። አንዳንድ ጊዜ ደህና እየተንቀሳቀስሽ ከሆነ አሁን በራሴ ወጪ እንኳን ለማውጣት በ5ኛ መስራት አልችል ስል ነው የወሰደችኝ። በራሴ ገንዘብ እንኳን ለመታከም ነገ እያለች ማለት ነው። እኔም ደግሞ ወጪ አላወጣም እያልኩ በጣም ህመሜን ተሸክሜው ኑሬ ነበር። ግን የዛኔው በጣም እግሬን ቁርጥማት የሆነ ቁርጥምጥምጥም አረገኝ። መስራት አልችልም፣ ለምን ወጪ አላወጣም ብዬ ስሄድ ግን እንደዚህ አይነት በሽታ ነው ምናምን አሉኝ። እና ብዙዎች ልጆች ህመማችንን እንደብቀዋለን፣ ግን መታየት የተሻለ ነው። እኔ አሁን ህመሜን ካወቅኩት ወዲህ እኔ የ1 ዓመት ልጅ ራሱ ማንሳት አልችልም። ማርያምን በቃ ጉንብስም ማለት አልችልም። ቅድም እንዳልከው እኔ ከሚገርምህ እንደዚህ አይንህ ደም ለብሶ ሳየው የሆነ በሰሞኑ በሰው ሞት ምናምን መስሎ የነበር የምታብራራ የመሰለኝ። እንደው በራስ መጥቶ ሳየው ግን ፍስማ የኔ አባት እግዚአብሔር ምሕረቱን ይላል። እኔ አይኔ እንኳን ድካም ነው። ኦልሬዲ ኢትዮጵያ ነበርኩኝ እና ገና ዛሬ ስለገባው የእንቅልፍ የምናምን ነው እንጂ ደህና ነኝ። እንደ አጋጣሚ እያወራን የነበረውም ያው ስለሌላ ነገር ነው። ይሄ ወንድማችን ግን ያው ላይቭ ላይ ገባና ስለዛ ጉዳይ ያነሳን እንጂ እኔ እውነት ሰውነት የሆነ በቃ እንደዚህ አንተም የኔን ህመም ይዞ ስታብራራ ሰማ በጣም ተንቀጠቀጥኩ። ከባድ ነው ማለት ነው። በተለይ ወደ ነርቭ ከዞረ መሰለኝ የሚከብደው። አዎ በጣም ኦልሬዲ ምን መሰለሽ እግራችን ላይ አንድ ረዥም ነርቭ አለ። ያ ነርቭ ደግሞ ከመቀመጫችን ይነሳል። መቀመጫችን እዚህ ጋር ነው። ከዚህ ጋር ይነሳና እዚህ ጋር ድረስ ነው የሚደርሰው። ገብቶሻል? ታች የእግራችን ጫፍ ላይ ማለት ነው። የእግራችን ጥፍር ጫፍ ላይ ድረስ ጣቶቻችን ማለት ነው። እስከዛ ድረስ ይደርሳል። ፔኑ ከዚህ ነው የሚነሳው። እኔ አሁን እዚህ ታፋዬ ምናምን አለ እዚያ ከጀርባ በኩል እዚህ ጋር ያመኛል። እግሬ ደግሞ ይሄ ከጀርባ በኩል እዚህ ጋር ያመኛል። እኔ ሲመስለኝ የነበረው የእግር ህመም ነው ምናምን ነው የምለው። ግን ዋናው ፔን የት ነው የሚነሳው? ታፋችን እዚህ ጋር ከሆነ እዚች አካባቢ ሽንጣችን አካባቢ ማለት ነው። ዝቅ ብሎ ከሽንጣችንም ኤል4 ኤል5 የሚባል የዲስካችን የመጨረሻው እንትን አለ እዛ ላይ እና ያቺ የዲስክ እንትን ትንሽ ወጣ ትላለች። እንደዚህ ወጣ ስትል ይሄ ከዚህ ጀምሮ እስከዚህ ጋር የሚወርደው ነርቭ ጫን ትለዋለች። ገብቶሻል? ያንን ነርቭ ተጫነው ማለት በቃ የሚሰማሽ ስሜት ልነግርሽ አልችልም። ይሄ ቀላሉን ፔን ነው ባይዘወይ እንጂ ያቺ እንትኗ ከተሰነጠቀች ኦር የሆነ ነገር ከሆነች ደግሞ በጣም ከባድ እንትን ያለውና ለዚህ ነው ከባድ ዕቃ እንዳታነሽ። በል ሙከይፍ መጥፎ ነው አሉኝ። ሙከይፍ ቅዝቃዜ እኔ አሁን 1 ወር ኢትዮጵያ ነበርኩኝ። ገባሽ? እኔ ኢትዮጵያ በነበርኩበት በእያንዳንዱ ቀን ውስጥ ያመኛል። በቃ እግሬ በቃ ይጠዘጥዘኛል። ከባድ ነው። ኢቭን እዚህ ራሱ ኤሲ ረዥም ሰዓት ኤሲ ከተከፈተ በጣም እግሬን ያመኛል። አሁን ደህና ነኝ ያለሁት መጥቼ ሙቀት ስለሆነ ሰላም ነኝ። እግሬ ምንም እየተሰማኝ አይደለም። አሁን ግን ኤሲ ሲከፈት ምናምን አሁን ወይም ሌሊት ተኝቼ ምናምን ላይክ ብርድ ልብሱን በደንብ ሳለብሰው ከቀረ ምናምን ነገር በጣም ያመኝና እነሳለሁ። አሁን እንትን ስትል አሁን ለምሳሌ ሻወር ወስጄ አሁን እኔ ሻወር በወሰድኩ ሰዓት ሙከይፍ ከፍቼ ከሆነ ያኔ ካገኘኝ ነው የሚመታኝ
እና አሁን እኔ ከውሃ ወጥቼ ሙከይፍ ደግሞ ቤት አለ የዛኔ ነው የተሰማኝ። እና እኮ ልክ አይደለም። አሱማ ንፋስም እኮ ከባድ ነው። ንፋስ መጥፎ ነው። በዛ ላይ ደግሞ ከባድ እቃ ታንሳ የህመማችን ብዛት በሙቅ ውሃ ብቻ ነው መታጠብ ያለብሽ። አቀማመጥሽ፣ አስተኛኘትሽ ማስተካከል ይብን ከአቀማመጥ ማለት ነው። አላልቃለስን አንዱን ስንለው አይሞላ በቃ ስደት እንዲህ 10 ዓመት ሙሉ የሆኔማ ተንከራትቼ ወይ አላለፈልኝ ዝም እየመሰቃየት ብቻ። ሁላችንም ነን እህቴ፣ አንቺ ብቻ ያለ ነገር አይደለም። ያው እኛም ረዥም ዓመት ስደት ላይ ኖረናል። ሳኡዲ ከ10 ዓመት በላይ ኖረናል። ዱባይ 4 ዓመት ምናምን እየሆነን ነው። በአንድ ቢሆን በሌላ መንገድ ሁላችንም ስደት ላይ ነን። የስደት ትርፉ ያተረፍንበት ነገር ቢኖር ይሄ ህመም ነው። ስለዚህ አንቺ ብቻ አይደለሽም እና እግዚአብሔር ይማርክ በእውነት። ዋትሳፕ ላይም ተሎ ነው እንትኖችን የምትመልሰው እና እግዚአብሔር ምሕረቱን ይላክልህ። እግዚአብሔር ደግሞ ለምስክር ነት ያውቃ። ሰላም ሆነልኝ። አመሰግናለሁ። እግዚአብሔር ይማርክ። እሺ አመሰግናለሁ። አንቺም ፈጣሪ ምሕረቱን ላክልሽ። ሰላም እንዴት ነው ወንድም? ሄሎ አማን ነው ብሬክሲ አለን ብራዘር። መፍትሄ አለኝ ስላልክ አይሰማም? ይሰማል። አይ ነው እንዳለው እግዚአብሔር ይመስገን። አክቹሊ ተመሳሳይ አይነት ነገር ነበረ። የመጀመሪያ ፖስቶችንም ያኔም አይ ነበር እና የሆነ ኢንፎርም ላደርግ ነበር። እኔም በዛም እየባተልን ነው ትንሽ መተላለፉ የኖረው። አንተ ከምትላቸውም አንተ እንደውም በስነስርዓቱ ለመታየት ዛትስ ግሬት ነገር ጥሩ ነገር ያረካው ፋይናሊ ቢሆን ደርሰበታል ለማለት ነው። ምንድነው እኔ እዚህ ከመጣሁ ነው ዩናይትድ አረብ ኤሚሬት መጥቼ ከስክሪፕቶና ከወረቀት የዘለለ የስራ ህይወት ታሪክ የለኝም እና እዚህ መጣሁ ከሆነ ጊዜ በኋላ ላይ በቃ ይሰማኝ ጀመር። በጣም ስለ መተኛትም መቀመጥም መቆምም እንዴት በአንድ ሰዓት በአንድ ጊዜ አንድ ሰው ሁሉንም ነገር ማድረግ ይሳናል? መቆምም መቀመጥም መተኛትም በጣም እንትን አለኝ እና ወደ አባቴ አክቹሊ የሰርጂካል ዶክተር ነበር በህይወት በነበረበት ሰዓት። የእሱ ጓደኛ ደግመዋል እና ቀጠል እሳቸው ነው ዝም ብዬ ያማከርኳቸው ምናምን። ኦኬ አሪፍ። አንደኛ ምንድነው የሙቀት የአየር ንብረት ለእኛ ሰው ያላችሁበት አካባቢ ኤምራት፣ እነዚህ ገልፍ ካንትሪዎች በጣም ሞቃታማ ስለሆኑ በመጀመሪያ ደረጃ አጥንታችሁ ላይ ሊያመጣ የሚችል ምግብ ነገሮችን ጠንቀቅ በሉ። እነዚህ ጋዝ ያላቸው ነገሮች ላይ ጥንቃቄ አድርጉ። የመጀመሪያው ነገር እነዚህ ጣፋጭ ነገሮች፣ ጋዝ ያላቸው ነገሮች እነሱ ስሩ ፕሮሰስ አጥንቶቻችንን የማሳሳት ስራ ይሰራሉ። ፕላስ ወይዘሩ ይህን አለኝ። ለመጀመሪያ ጊዜ ልክ እንደዛ ሲሉኝ ጫማን የቀየርኩት ሴፍቲ ሆኖ ጫማውን፣ ምክንያቱም ኮንስትራክሽን ላይ ነኝ ያለሁት እና ጫማውን ቀየርኩ። ከዛን ድጋሜ ያሉኝ ነገር ምንድን ነው ኤክሰርሳይዝ ነው የነገሩኝ። አክቹሊ እኔም ኦንላይን ያየሁትን አይነት ነው እንትን ያሉኝ። በፊትም ደግሞ የኢንተርናሽናል ቴኳንዶ ባክግራውንድ ስላለኝ እነሱ ከነገሩኝ ጋር ትንሽ የማዋሃድ ስራ ሰርቼ በጀርባ ትተኛና እግርህን ወደኋላ ወደ ትገለብጠዋለህ። ሪቨርስ ማድረግ ማለት በጀርባ ተኝተህ ወደ ጭንቅላትህ በኩል እግርህን መውሰድ ነው። እግርህ መታጠፍ የለበትም። ቀጥ አድርገው ነው የምትሄደው። ትንሽ ወዝወዝ ታደርገዋለህ። ምክንያቱም የሚሰማህ ቦታ የሺያቲካ ነርቫ የምትነካበት ነው። ከመቀመጫ ትንሽ ከፍ ብሎ በተለምዶ ጅራት ነው ምናምን የምንልበት አካባቢ ላይ እና ያቺ ቦታ ጠቅ ነው የምታደርገው ጎንበስ ስትል። ሌላኛው ደግሞ ይሄንን ህመም ምልክቱን የምታየው አንገትህን፣ አፍህን ከድነህ ደረትህን መንካት አትችልም። ዝቅ አድርገህ ደረትህን፣ ለምሳሌ አንገትህ ስር ያለውን ደረት አፍህን ከድነህ ጥርስ ገጥሞ ዝቅ አድርገህ ልትነካው አትችልም። ያንን ስታደርግ ትንሽ ያዝ ያደርጋል አንገት ላይ። ኦኬ ሺያቲካ ነርቮ ከጭንቅላት እስከ እግር ነው የሚሄደው ነገሩን የሚወስደው እና ኦኬ ያዝ ያደርጋኛል አልኩት። ከዛን ይሄን ቀስ እያደረግ እስኪ ዊክሊ የጧትና ማታ ትንሽ አድርጋለኝ። እግሬን ወደኋላ ብቻ ነው የምወስደው፣ ሌላ ምንም አላደርግም። ዱይብል ዛት በቃ እግሬን ቀጥ አድርጌ ወደኋላ ነው። በጀርባ የተኛለው ጀርባ ላይ ምንም ክፍተት የለም። ያንን እያደረግኩ ወደኋላ አድርጋለሁ፣ ጫነዋለሁ ማለት ነው። ሺያቲካ ነርቭ የተነካበት አካባቢ ላይ በቃ የመፍትሄ ነገር እሰጠዋለሁ። ደን ዱይብል የሆነ ነገር ልንገር ብሬ፣ እግሬን መንካት ጎንበስ ብዬ ከብዶኝ የነበርኩ ሰውዬ በ3 ቀናቶች ውስጥ ፍሌክሰብል የመሆን ምልክቱን አየሁና የእግሬን መዳፍ ልክ እንደ ድሮ ስፖርቱ እንደምሰራው የመንካት አዝማሚያ ሆና ኦኬ ሶ ኢትስ ሃቭ ሳም ሶሉሽን
መቀጠል አለብኝ በሚል ቀጥ ብዬ ሄድኩ። አም ኖት ሜዲካል ዶክተር ኢትስ ኤክስፒሪየንስ ነው ሼር ማደርጋችሁ ብሬክስ የምሬ ነው። እስቲል አሁን ስቆምም ችግር የለም ምንም ችግር የለም። ስሩ ፕሮሰስ እየቀረፍኩት ነው። እግራችንን የመጠዝጠዙ ነገር ግን ሊቀጥል ይችላል። ምክንያት እሱም ሙቀቱም ነው ያለንበት አካባቢ ሙቀቱም ነው። አትሴም ታይም ብርዱም ደግሞ ያገኘናል። ስለዚህ መካከለኛ የሆነ ዌዘር ስለሆነ የሚፈልገው በዛ ሂደት ውስጥ አድርገው። ከምንም በላይ ደግሞ እምነት ያድናል። የምሬ ነው። ጎዶሎ እምነት ጎዶሎ ያደርጋል። እምነትህን እግዚአብሔር ያደርግልህ። ግን ስተኛ የጉልበት መታጠፊያ ስር ትራስ አድርግ ተኛ። ከምንም በላይ እሱን እያደረግኩ ነው። በጣም ልክ ነህ። አሁን ያልካቸው ነገሮች በሙሉ ያው ብኔ ጋዝ ምናምን የሚለው ኦልሬዲ እሱ በሕክምናም ተነግሮኛል። ነገሮች ልክ ተነግረዋል። ኦልራይት አስፈላጊም አይደሉም እንዳትጠጣቸው ተብያለሁ። እሱ ብቻ ሳይሆን ይሄ ውጭ ላይ የሚሰሩ ምግቦች አሉ አይደለ? ይሄ በርገር ምናምን ፒዛ ምናምን የምንላቸው ምግቦች በራሱ ተጽዕኖ አላቸው። በአንድ የሚሆን በሌላ መንገድ ተጽዕኖ አላቸው እና እንዳልከው እኔም በቃ የሆነ ነገሮችን ሳደርግ ነው በቃ ለውጥ አገኘ። ወተት እንደውም ጥሩ ነው። ግን አንተ እስኪ ቪዲዮ ካገኘ የሆነ ቪዲዮ ካገኘ አንተ እንደምትሰራው አይነት ኢንኬዝ ላይ ልታገኝ ትችላለህና ወተት በጣም ላክልኝ። እሱ ኧረ እኔ ራሴ እያደረግኩ ልክልሃለሁ። የምሬ ነው። ራሴን ቪዲዮ አክሰፕት የሚያደርገኝ ከሆነ ራሴ በማድረግበት ያንን የሚመስል ቪዲዮ ደግሞ ካገኘው ኖርማሊ ልክልሃለሁ እና አምሹር 100% በሰዓቱም ማግኘት የምትችል ይሆናል። ከሊያበሉ እባላለሁኝ። ዝም ብለህ የሆነም እንደ ምልክት ያዘው። ራሴ ነገ ጠዋትም ቢሆን ሪኮርድ አድርጌ ልክልሃለሁ። ፎሎ ባክ አድርጌሃለሁ። ያው ከሚመጣልኝ የምር ከምንም በላይ እጅግ በጣም ነው አመሰግነው። ከምንም በላይ ጤናችሁን ጠብቁ በእግዚአብሔር። እኔ የምሬ ነው የምላችሁ። እዚህ ውስጥ ያላችሁ ብሬክስ ወዶ አይደለም ያንን ነገር ሰው ድክመቱን መንገድ ብዙም አይፈልግም እና በዚህ ሰዓት ደግሞ እንደዚህ የተሰማን ሼር በማድረግ አይዞባይ በሌለበት ምንም በሌለበት ቦታ ላይ እንዲህ ስትሆኑ ከማየት በሚለው እና እግዚአብሔር ያክብርልኝ ብሬክስ። እጅግ በጣም ነው የማመሰግነው ለምታደርጋቸው ኮሚትመንቶች ኤቭሪቲንግ በሚዲያው ላይ በሶሻል ሚዲያው ላይ ላለ ኮሚትመንት በሙሉ እግረ መንገድ ነው አድንቄ አድናቆት ነገር በጣም አመስግኜ ቴንክ ሶ ማች እግዚአብሔር ያክብርልኝ ብሬክስ። ይህንን የምልህ አንተ የሚዲያውን አጠቃቀም ሞር ኦፍ ለስ በጣም ወደ 75% የምተገብር ሰው ነህ። ፕሮፌሽናሊን የሚዲያ እና የአርት ሰው ነኝ እና አውቀዋለሁ። ጀስት ኢን ላይፍ ፕሮፌሽናል የሚያደርጉት እና ያንን ስለምታደርግ ቴንክ ሶ ማች። ቅድሚያ ጤና ነው፣ ጤናችን እናስቀድም። ብሬክሴ በጣም ነው የማመሰግነው እጅግ አድርጌ። እዚህ ውስጥ ያላችሁትንም ከልብ ነው የማመሰግነው ስላስገባችሁ እንጂ በጣም ነው የማመሰግነው። መልካም ምሽት። ቴንኪ ወንድም አለም በጣም ነው የማመሰግነው። እኔም አክባር ይስጥልን። እንደዚህ ነገሮችን ሼር ስንደራረግ በጣም መልካም ምሽት። እሺ ወንድሜ እውነት ነው እንዳለው አንዳንድ ጊዜ ምንድን ነው የሰው ልጅ ድክመቱ ላይናገር ይችላል። እኔ በነገራችን ላይ ይሄ የአንዳንድ ሰዎች ባህሪ ሊሆን ይችላል፣ ግን ይሄ ለእኔ ምንም ማለት አይደለም ሪሊ። ምክንያቱም እኔ ኢቭን ዶክተሮቹ ሲነግሩኝ ይሄ በሽታ በጣም ብዙ ሰው የሚጠቃበት በሽታ ነው። ይሄ ደግሞ ከስራ ጫና ከምናምን የሚመጣ ህመም ስለሆነ ሪሊ እኔ ፔኑን አውቀዋለሁ፣ ስሜቱን አውቀዋለሁ፣ እንዴት ኮንፈርት እንደሚነሳኝ አውቀዋለሁ። እና በሆነ አጋጣሚ ለውጥ የሰጠኝ ኦር የሆነ ምልክት ያየሁበት ነገር ላይ ሼር ከማድረግ ወደኋላ ብዬ አላውቅም ሪሊ። ሰው ከዚህም በኋላ በዚህ ህመም የታመማችሁ ሰዎች በተለይ ፈጣሪ ጤናውን ይመልስላችሁ። እኛም ያየነው ለውጥ ካለ የምናየው ምልክት ካለ ወደ እናንተ ሼር ማድረጋችንን አንረሳም። ኢቨን እነዚህ ቲቶሪያል የቤት ውስጥ የሚሰሩ ፊዚዮቴራፒ እንቅስቃሴዎች እኔ ብዙ ጊዜ ሪፖስት አደርጋለሁ። ምናልባት ላታዩት ትችላላችሁ እናንተ እንጂ
ሪፖስት አደርጋለሁ። ሪፖስት ያደረግኩት ላይ ወደ ታች ወርዳችሁም ቢሆን ልታገኙ ትችላላችሁ። እና ቼክ አድርጉ፣ ጤናችሁን ጠብቁ። ይሄ ነገር በጣም ከባድ እቃ ማንሳት የለባችሁም ፕሊዝ። የምሬ ነው። በተለይ ማዳም ቤት ምናምን የምትሰሩ እህቶች ምንም ይሁን ምንም ነገር በቃ እናንተ የማትችሉት ነገር ከሆነ አትችሉትም። የምሬ ነው። ግዴታ እንትን ማለት የለባቸውም፣ መታገል የለባቸውም። ምክንያቱ እኔ የሆነ ነገር አስታውሳለሁ። እኔ አላቅም የዛሬ 10 ምናምን አመት ሳውዲ አረቢያ ይሄ ሀበሻ ኢትዮጵያውያንና ሳውዲ አረቢያ አመፅ የተነሳበት ጊዜ ታስታውሳላችሁ? የውመል ቀራር በቀራር ጊዜ ማለት ነው። በርካታ ኢትዮጵያውያን ወደ ሀገር ቤት ሳኡዲ ያባረረችበት ጊዜ 2004 ዓመተ ምህረት ይመስለኛል። ያኔ የማስታውሰው ነገር እኔ ልጅ ነበርኩኝ። ያኔ ማለት እድሜ ገና ነው፣ በዙም ጠንከር ያለ አይደለም ሰውነቴ እና የአክስቴ ሻንጣ እችለዋለሁ ብዬ ግግም አልኳቸው። በቃ እችለዋለሁ ስጡኝ። 2 ሰዎች ናቸው ያነሱት። ሻንጣው አንስተው ትከሻይ ላይ ሲያስቀምጡት የሆነ ስሜት ተሰምቶኛል ያኔ ቋ ሲል። ከዛ በኋላ ግን በሆኑ ከተወሰነ ጊዜ በኋላ እንደዛ የሆነ ይሰማኛል፣ ከባድ ዕቃ ሳነሳ ምናምን ይሰማኛል። እና ያቺ ነገር አልረሳኋትም። ምናልባት የዛ መነሻም ይሆን እንዴ ብዬ እስከ ማሰብ ድረስ ነው የደረስኩት። አስቡት፣ ከዛሬ 10 ምናምን ዓመት በፊት የተፈጠረ ነገር እንዳስታውስ አድርጎኛል። ለምን? የህመሙን ክብደት የፔኑ በጠቅላላ ያለው ይሄ የዚህ ህመም ይሄ ሰላም የሚነሳ ህመም ስለሆነ በዚህ ደረጃ ነው ኤቭሪ እንትን በቃ ያደረግናቸውን ነገሮች ምን አድርጌ ነው ይሄ ነገር የመጣብኝ፣ በምን ምክንያት ነው፣ በምን ጫና ነው ብዬ ወደኋላ ተመልሼ ራሱ እንዳስብ ነው ያደረገኝ። ስለዚህ እኔ የእውነቴን ነው የምላችሁ። እኔ አላቅም። እኔ ማለት ይህ ህመም ጥሩ የለውም። በእርግጥ ሁሉም ህመም መጥፎ ነው። ግን ይሄ ህመም ግን ለማንም የሰው ልጅ ፍጡር በቃ ኢቭን ለጠላት እንኳን ራሱ የማልመኘው ህመም ነው። የምሬን ነው የምላችሁ። በጣም መጥፎ ህመም በቃ የትኛውም ቦታ ላይ ሄዳችሁ በቃ ኮንፈርትም ይነሳችኋል። በቃ ፔኑ በቃ ሰላምህን ነው የሚነሳ። ሰላምህን ከመንሳት በላይ ደግሞ በቃ ላይክ አይምሮ ላይ ራሱ ጫና ያሳድራል። በቃ የሆነ ያጨናንቃል በቃ። እና ጥንቃቄ አድርጉ። ዛሬ ጤናችሁን ካልጠበቃችሁ ነገ ማንም ለእናንተ የሚደርስላችሁ አካል እንደሌለ ልነግራችሁ እፈልጋለሁ። የምሬ ነው። እኔ ዴይሊ 200 ድርሃም እየከፈልኩ ነው ፊዚዮቴራፒ ሳደርግ የነበረው። አንድ ወር ይሄን አንድ ወር እንኳን ኢትዮጵያ ስለነበርኩ እዛው አንዳንድ ነገሩ እየሞከርኩ ነበር። እዚህ ያለው ግን ዴይሊ 200 ድርሃም አስቡት እንግዲህ። በቀን 200 ድርሃም ማውጣት ማለት ቀላል ነገር አይደለም። የሰው ልጅ 200 ድርሃም ለማግኘት ይሯሯጣል። ጤና ከሌለ ግን ኢቭን ያገኘነውን ገንዘብ በሕክምና ነው ወጪ የምናደርገው፣ በሕክምና እናወጣዋለን። ስለዚህ ከመታመን በፊት በተለይ ከባድ ዕቃ በተለይ ሴቶች ማዳም ቤት ያለ የምትሰሩ በጣም ጥንቃቄ አድርጉ። ይሄ ከባድ ጋዝ ምናምን ነገር አንሱ ሊሏችሁ ይችላል። በቃ በጠቅላላ ከበድ ያለ ነገር ከመኪና ውርደሽ ጫኝ ኦር አውርጅ ምናምን የማትችሉት ከሆነ አልችልም በቃ አልችልም ማለት ነው። የማትችሉትን ነገር መታገል የለባችሁም። ከአቅማችሁ በላይ የሆነን ነገር አትታገሉ። እናንተ ዛሬ ላታውቁት ትችላላችሁ፣ ነገ ግን የሆነ ነገር ይጎዳችኋል። ዲስካችሁ የሆነ ነገር ያደርገዋል በእርግጠኝነት። ስለዚህ ከባድ ዕቃ ማንሳት በጣም ከባድ ነው። ጥንቃቄ አድርጉ። ጋዝ አታብዙ ፕሊዝ ጋይዝ። እኔ ከዚህ በፊት ብዙ ሰው ሲናገር እንደምንም ነገር ቆጥረ ነው አናቅም። እኔ ራሴ እንደምንም ነገር በቃ ላይክ ሰው አሁን ፔፕሲ አትጠጡ ምናምን ኮካ አትጠጡ ምናምን ሲል ምንድን ነው ሰው የሚሰክሰው ምናምን ነው የምለው። አይመስለኝም ለእኔ ግን በቃ ሲሆን ነው በቃ ሲደርስብህ ነው የምታውቀው አንዳንድ ጊዜና ይሄ ባህሪያችን ደግሞ በጣም ከባድ ነው። ሰው ጋዝ ነገር አትጠቀሙ። ሬሊ ውሃ ብቻ ውሃ አብዝታችሁ ጠጡ። ፔፕሲ፣ ኮካ፣ ሚሪንዳ ይሄ ምናምን አትጠጡ። አስፈላጊ አይደለም። ለጊዜው በልታችሁ ምናምን ጠጥታችሁ በልታችሁ ለስሜታችሁ ጥሩ ሊሆን ይችላል። ግን ኮሌስትሮል መጠናችሁ ራሱ በጣም ከፍተኛ የሚያደርገው ለስኳር የሚዳርገን ለደም ግፊት የሚዳርገን እነዚህ ጋዝ መጠጦች እንደሆኑ ታውቃላችሁ። ኢቨን የኮሌስትሮል መጠናችሁ ሀይ እንዲያደርገው የሚያደርገው የውጭ ምግቦች ይሄ ፒዛ፣ በርገር ምናምን የምንላቸው ነገሮች በጣም አደገኛ ናቸው። ዘይት ስለሆነ በጣም ከባድ ነው። እና ደግሞ ይሄ የስጋ የታሸገ ስጋ
የፋብሪካ በፋብሪካ እንትን የተባለ እሱ ነገር ጥሩ አይደለም። በቃ ደረቅ ሆብዝ መብላት ይሻላል። የምሬ ነው ብላችሁ ደረቅ ሆብዝ ውሃ እየጠጡ አትክልት ነገር ብቻ መመገብ የተሻለ ነው ብዬ ነው የማምነው። ያው አረብ ሀገር ደግሞ እንደምታውቁት ብዙ ነገር የታሸገ ስለሆነ ከባድ ነው እና በተቻለ መጠን ጤናችሁን ጠብቁ። ከዛ በላይ ደግሞ እግዚአብሔር ይጠብቃችሁ።